እንኳን ወደዚህ ህይወት ቀያሪ መድረክ በሰላም መጣችሁ። ዛሬ የምናወራው ስለ አንድ ትልቅ የህይወት ሚስጥር ነው። ስለ ውስጣችን ቁስል፣ ስለ ተሰበረው ልባችንና በነገው የስኬታችን ላይ ስላለው ታላቅ ስጦታ። አብዛኛው ሰው በህይወቱ ፈተና ሲገጥመው፣ ሰው ሲጎዳው፣ የሥራ ውድቀት ሲደርስበት ህይወቴ አበቃለት ብሎ ያስባል። ነገር ግን ልባችን ከፍታችሁ እንድታደምጡኝ እፈልጋለሁኝ። ድንጋይ ቢቀጠቅጡት አቧራ ይሆናል። አልማዝ ግን በከፍተኛ ጫናና ግፊት ውስጥ አልፎ ወደ ውድ ዋጋ የሚያወጣ ዛሬ በህይወታችሁ ላይ ያለውን ትልቁን ወደ ታላቅነት የምትቀየሩበት መንገድ እናያለን። ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ረቁ። ታሪካችን የመጀመሪያው ተስፋ በተቆረጠበት ምዕራፍ ውስጥ ነው። ዋና ገጸ ባህሪያችን በሙሉ ልብ ያመነው የደከመላትና ህይወቱን የገነባላት ነገር በአንድ ጀንበር ፈረሰ። የጀመረው ስራ ከሰረ። የታመነ ሰው ጀርባውን ሰጠው። በኪሱ የነበረችው ጥቂት ሳንቲምም አለቀች። ህይወት ሁሉንም በሮቿን በፊት ላይ የዘጋችበት ይመስል ነበር። በዚያች ምሽት በብቸኝነት አልጋው ላይ ሆኖ ሲያለቅስ ፈጣሪ ሆይ ለምን እኔ ብሎ ጠየቀ። ውድቀት ሲመጣ መጀመሪያ የሚደሰቱት በዙሪያችን ያሉት ተጠራጣሪዎቻችን ናቸው። አልችልም ብለህ አልነበረምን? አሁንም አትማርምን? እያሉ በቃላት ይወጉን ነበር። የሰው ልጅ ትልቁ ቁስል በጥላት የሚሰነዘርበት የድንጋይ ሳይሆን በወዳጆቹ የሚወረወርበት የንቀት ቃል ነው። እሱ ግን እነዚያን ወጋሾቹን እንደ መሰናከል ሳይሆን ወደፊት ለመሮጥ እንደሚያስፈልጉት ነዳጅ አድርጎ ማየት ጀመረ። የሚሄዱበት ቦታ ስለሌለ ባለ አጭር ጊዜ በረንዳ ላይ ለማደር ተገደደ። ብርዱ ሰውነቱን ሲያቆራምደው፣ ራቡ ሆዱን ሲያጠፋው፣ አእምሮውን ተስፋ ቆርጦ አትችልም እያለ ይወግተው ነበር። ነገር ግን በውስጡ የነበረው ሌላ ድምጽ አንተ የተፈጠርከው ለዚህ በረንዳ አይደለም፣ ይህ ጊዜያዊ የጽናት ትምህርት ቤት ነው ይለው ነበር። በረንዳው ላይ ሆኖ የውስጥ መንፈሱን ይገነባ ነበር። ከበረንዳው ብርድ በኋላ ለመነሳት ወሰነ። በስራዬ አላፍረም አለ። በገበያው መሃል ዕቃ መሸጥም፣ ጋሪ መግፋትና በትላልቅ መጋረጃዎች ውስጥ በልብ መጠበቅ ጀመረ። አብረውት የተማሩት ሰዎች ሲያዩት ቢሸማቀቁም እሱ ግን ሐላል ስራ ሁሉ የተከበረ ነው በማለት በላብ እያንዳንዷን ሳንቲም ያጠራቅም ነበር። ከትልቁ ስኬት ጀርባ ትንሹን ስራ ማክበር አለ። ከወራት ከባድ ልፋት በኋላ ለአንዲት ጠባብ የቆርቆሮ ክፍል ቤት የሚሆን የኪራይ ገንዘብ አጠራቀም። ክፍሏ ጠባብና በክረምት የምታንጠባጥብ ነበረች። ነገር ግን ከሰው ጥገኝነት ወጥቶ የራሱን በር መቆለፍ መቻሉ በውስጡ ትልቅ በራስ መተማመን ፈጠረ። በዚያች ጠባሳ ክፍል ውስጥ ሆኖ ነበር የነገውን ታላቅ ግብዣ ማለትም የጀመረው። በዚያች ክፍል ውስጥ እያለ የቁጠባውን ጥልቅ ህግ ተገነባ። አብዛኛው ሰው የሚያገኘውን ገንዘብ በሙሉ ጊዜያዊ ፍላጎት አውጥቶ ባዶውን ይቀራል። እሱ ግን መርህ አወጣ። ከማግኘት ገቢ ላይ 20 የሚሆኑን የመጀመሪያ ለራስ እከፍላለሁ አለ። አንድ የካርታ ሳጥን አዘጋጅቶ ሳንቲሞቹን ይከፍት ነበር። ይህ ቁጠባ የነጻነቱ ጦር መጀመሪያ ነበር። ጓደኞቹ ያገኙትን ገንዘብ በየምሽቱ በጫት በሲጋራና በጊዜያዊ መዝናኛ ያጠፉት ነበር። እሱን ሲያዩት ቋጣሪ ኑሮ አሳራሪው አትዝናናም እንዴት እያሉ ያፌዙበት ነበር። እሱ ግን ፈገግ ብሎ ዝም ይል ነበር። ምክንያቱም እሱ የዛሬው ጊዜያዊ ስሜት ሳይሆን የነገውን ትልቅ ነጻነት ህይወት በአእምሮ ሰሌዳው ላይ ይስለው ነበር። ሰዎቹ ሲያፌዙበት የእሱ የውስጥ ዓላማ ግን በከፍተኛ ኃይል እየተገነባ ነበር። ሰብአዊ ፍጡር በውስጡ 4 ትላልቅ የስኬትና የደስታ ሆርሞኖች አሉት። 2 ዓመታት አለፉ። ያቺ በሳንቲም የተሞላች አነስተኛ ሳጥን ከብዳ መሬት ላይ ተቀመጠች። አንድ ቀን ማታ ሳጥኑን ቀደደው። በሮቹን ለይቶ ሲቆጥራቸው የመጀመሪያው የንግድ በር የሚከፍት ካምፓኒ ሆኖ አገኘው። ያ ገንዘብ ሲያዩት እንባው ከአይኖቹ ፈሰሰ። የጓደኞቹ ስላቅና የብርዱ ሌሊት ሁለት ዋጋ እንዳላቸው ተረዳ። ገንዘብ ማግኘት አንድ ነገር ነው፣ ገንዘብን ማቆየትና ማሳደግ ደግሞ ሌላ ጥበብ ነው። አዲስ ልብስ ከመግዛት ይልቅ በከተማዋ ያሉትን የገበያ ፍላጎቶች ማጥናት ጀመረ። ከክፍለ ሀገር በቀጥታ ንጹህ ከአርሶ አደሮቹ ጋር በመነጋገር የመጀመሪያውን ስምምነት አደረገ። ንጹህ ቅቤና ማር ከክፍለ ሀገር እያመጣ
በከተማው መሃል ማከፋፈል ጀመረ። መኪናው መከራየት ስላልቻለ ምርቶችን በትንሽ ጋሪዎችና በእጁ እየተሸከመ ለሆቴሎች እያደረሰ ነበር። ማጭበርበርም በገዛበት ገበያ ውስጥ እሱ አንድ መመሪያ ብቻ ነበረው፣ ፍጹም ታማኝነት። በእሱ ትምህርት ላይ ማጭበርበር አልነበረም። ይህ ታማኝነቱ ልክ እንደ ማግኒቱ ሰዎች መሳብ ጀመረ። የከተማዋ ትላልቅ ካፌዎችና ሆቴሎች ከእርሱ ውጭ ትምህርት አንቀበልም ማለት ጀመሩ። የደንበኞቹ ቁጥር በከፍተኛ ሁኔታ ጨመረ። የገቢ ፍላጎትም ሊታገት የማይችል ማዕበል ሆነ። ምድር ላይ ትልቁ የንግድ ማግኘት ታማኝነት ነው። ንግዱ እያደገ ሲሄድ ያገኘውን ትርፍ መልሶ ንግዱ ላይ አፈሰሰው። በመጀመሪያ አንዲት ትንሽ የጭነት መኪና ገዛ። በመቀጠልም የራሱ ትልቅ መግዛት አቋቋመ። ድሮ ብቻውን ይለፋ የነበረው ወጣት አሁን ከ15 በላይ ለሚሆኑ ወጣቶች የሥራ ዕድል ፈጠረላቸው። እውነተኛ ስኬት ለራስ ብቻ መኖር አይደለም። በገጠር በደህንነት ይኖሩ የነበሩትን ወላጆቹን ወደ ከተማ አምጥቶ የተደላ ቤት ገዛላቸው። በትምህርት ዕድል እጦት ተስፋ ቆርጦ የነበረው ታናናሾቹ በጥሩ ትምህርት አስገብቶ ማስተማር ጀመረ። የእነሱ መለወጥ ለእሱ ከማንኛውም ገንዘብ በላይ ትልቅ እርካታ መስጠቱ ነው። ይህንን የስኬት ታሪክ በሶሻል ሚዲያ ሲሰራጭ በተለይ በስደት ሀገር በሰው ቤት ተዘግበው ሌሊትና ቀን በእንባ ለሚሰቃዩ በርካታ እህቶች ወንድሞች ትልቅ የተስፋ ብርሃን ነው። ስልካችሁ ከፍታችሁ የእሱን የቁጠባና የጽናት ጥበብ ሲሰሙ ተስፋ ከመቁረጥ በህይወት ነቅተው የራሳቸውን አካውንት መቆጠብና ታሪክ መስራት ጀመሩ። ዛሬ ያ በረንዳ ላይ የተኛ የነበሩ ጓደኞች ያፌዙበት የነበረው ምስኪን ወጣት የት ደረሰ? ዛሬ እሱ የትላልቅ ጭነቶች መኪናዎች፣ መጋዘኖችና የማይነቀነቅ የሀብት ባለቤት ነው። በትልቅ ስኬት ማማ ላይ ቆሟል። በጥሩ አልባሳት አምሮበት በራስ መተማመን ፈገግታ ብሎ ህይወቱን ይመለከታታል። ትላንትና ሲያስተምሩትና ነገን ሲፈሩት ዛሬን ያባከኑት በእሱ የቁጠባ ሳጥን ላይ ያፌዙበት የነበሩ ጓደኞች ግን ዛሬም ያንኑ የድሮ ህይወት እየኖሩ በቁጭትና በጸጸት ይቀጥላሉ። የእሱን ማለፍ በቴሌቪዥን ሲያዩ የጋራ ሰራተኛ እኮ ነበር እያሉ በራሳቸውን ስንፍና ይቆጫሉ። ልብ በሉ፣ ስኬት ማለት አንድ ቀን ድንገት የምታገኙት የሎተሪ ዕድል አይደለም። ስኬት ማለት አሁን እጃችሁ ላይ ባለው ሰዓት የምትጠሩት የማይንስል ጽናት የውስጥ ዕውቀት ውስጥ ነው ውጤት ነው። የውስጣችሁን ዓላማ ካላጸናችሁት ውስጣዊ ዓለም ልትገዙ አትችሉም። ቁስላችሁ ወደ ታላቅነት ቀይሩት። ትላንትና እንሰግድለት፣ ነገን ለፈጣሪ እንስጥ። እኛ ግን አሁን እጃችን ላይ ያለውን የአሁኑን ዘመን ስጦታን ጠብቅ። ይህንን ታላቅ ሚስጥር ተረድታችሁ ታሪካችሁን ለመቀየር ከውስጣችሁ አሁን እጀምራለሁ ብላችሁ ኮሜንት ላይ ጻፉልኝ። ለተጨማሪ ህይወት ቀያሪ ትረካዎች ቻናላችንን ሰብስክራይብ አድርጉ። በሚቀጥለው ክፍል እስክንገናኝ ቸር ቆዩልኝ።